ኃይሌ ገብረስላሴ የሀገራችን ትልቁ አትሌት እንዲሁም ደግሞ ትልቁ የቢዝነስ ሰው። አብዛኛው ኢትዮጵያ ኃይሌ ገብረስላሴ ይወደዋል፣ ያከብረዋል። ያው ብዙዎቻችን ኃይሌን የማንወድበት ሪዝን አለ ማለት የሆነ ከባድ ነው። ኃይሌን አለመውደድ ይከብዳል እና ኃይሌ ገብረስላሴ ብዙ ነገሮችን አቺቭ አድርጓል። ለአብዛኛው ሰው አርያ መሆን የሚችል ሰው ነው። ኃይሌ ገብረስላሴን እንወደዋለን፣ እናከብረዋለን እንጂ ከኃይሌ መማር ያለብንን ነገር የተማርን አይመስልም። ከኃይሌ በጣም ብዙ ነገር መማር እንችላለን፣ ግን እኔ በዋነኝነት ሁሉም ኢትዮጵያዊ ከኃይሌ መማር አለበት ብዬ የማስበውን 4 ነገር ነው ዛሬ የምነግራችሁ። እነዚህ 4 ነገር ብቻ ከኃይሌ ብንማር በእርግጠኝነት በጣም ብዙ ነገሮች ላይ መለወጥ እንችላለን። የመጀመሪያው ነገር ኃይሌ በተደጋጋሚ ሲናገር የምንሰማው ነገር ምንድነው? እድል የሚባል ነገር የለም ነው የሚለው። ብዙዎቻችን በእድል እናምናለን። ኃይሌ በእድል ሳያምን ቀርቶ አይደለም። እድል የሚባል ነገር የለም ሲላል እድል የሚመጣበት ሁኔታዎች አሉ። እድል ሊመጣ የሚችለው ግን ገፋቢል አንዴ ነው፣ በጣም እድለኛ ከሆነ ወይም ደግሞ በጣም እድለኛ ከሆነ ሁለቴ ሊሆን ይችላል። ሌላዎቻችን ደግሞ አብዛኞቻችን ደግሞ እድል ላይኖረን ይችላል። ያ ማለት እኛ የምንፈልገውን ነገር ማሳካት አንችልም ማለት አይደለም ይለናል ኃይሌ። እድልን መፍጠር ትችላለህ። መፍጠር የምንችለው እኛ ነን እንጂ እድለኛ እስከሆን መጠበቅ አለብኝ ብለን ማመን የለብንም። እድለኛ ለመሆን በጣም ሃርድ ወርከር መሆን አለብን። በጣም ስትለፋ ነው እድለኛ መሆን የምችለው። ምናልባት በህይወት ዘመን አንድ እድለኛ ልትሆን ትችላለህ። ከዛ በኋላ ግን ላይመጣ ይችላል። ደጋግመህ እድለኛ ለመሆን ወይም ደግሞ በሰዎች እድለኛ መስለ ለመታየት በጣም መሞከር አለብህ። ለፍተህ ስትሰራ ነው፣ ከልፋት በኋላ ነው እድል ሊመጣ የሚችለው። ስትለፋ ነው እድልን መፍጠር የምችለው እንጂ ቁጭ ብለህ እድልን መጠበቅ የለብህምና ኃይሌ በጣም በልፋት የሚያምን ሰው ነው። ይሄንን ደግሞ ሁላችንም ልናምን ይገባል። ብዙዎቻችን የሆነ ሰው የሆነ ነገር አቺቭ ሲያደርግ የሆነ ነገር ሲያገኝ ከሌ እኮ እድለኛ ስለሆነ ነው እንላለን። ኦፍ ኮርስ እድለኛ ሆኖ ሊሆን ይችላል። ያ ሰውዬ ግን እድለኛ ለመሆን የለፋውን ልፋት አላየነውም። በጣም ለፍቶ ሊሆን ይችላል። በጣም ደጋግሞ ሞክሮ ሊሆን ይችላል። አንድ ነገር 100 ጊዜ ሞክረው አንዴ ማግኘት ቀላል ሊሆን ይችላል። እኛ ግን አንዴ ሞክረን ካልተሳካልን እኔ እድለኛ አይደለሁም። የተሳካለት ሰው ደግሞ እድለኛ ነው። 100 ጊዜ ሞክሮ ነው ብራዘር አንድ ጊዜ አቺቭ ያደረገ ወይም ደግሞ አንድ ጊዜ ተሳካለት። ስለዚህ እድልን ከመጠበቅ ይልቅ እድልን መፍጠር እንዳለብን ኃይሌ በጣም ያስተምራል። ብዙ ቪዲዮዎች ላይ ሲናገር ሰምቻለሁና በጣም ትክክል ነው። ለፍተን ደጋግመን በመስራት እድለኛ መሆን እንችላለን እንጂ እድል ብሎ የሚመጣ ነገር የለም። 75% የሚሆነውን እድላችን መፍጠር የምንችለው በልፋት ነው። ሁልጊዜ ከመልፋት ወደ ኋላ እንዳትል ነው የመጀመሪያው። ሁለተኛው ኃይሌ በጣም በተደጋጋሚ የሚናገረው ሌሰንና ሁላችንም ልንረዳው የሚገባው ነገር ምንድነው? ታይምህን ጊዜህን እንደ ትልቁ ሀብትህ ቁጠር። በቃ በጣም ብዙ ቦታ ነው ሲናገር የሰማሁት። በሄደበት ቦታ ሁላ የሚናገረው ነገር ነው። ጊዜህን መቆጣጠር ካልቻልክ ዴፊኒትሊ ሀብት ማግኘት አትችልም ነው። ገንዘብ ከመቁጠር በፊት ጊዜህን ቁጠር ይላል በተደጋጋሚ ሲናገር። እሱ እንደውም ከነበረው ኤክስፔሪየንስ እና ከልምድ ነው። ማይክሮ ሰከንዶች $1 ሚሊዮን አሳጥቶኛል ብሎ ከነ ኤክስፔሪየንሱ ነው የሚያካፍለውና ሁሉም ሰው 24 ሰዓት ነው የሚሰጠው። ሁሉም ሰው እኩል ጊዜ ነው የሚሰጠው። አጠቃቀሙን ካላወቅበት ግን አጠቃቀሙን ያወቀበት ነገር ጥሩ ነገር ያሳካበታል በዛ ሰዓት ያንድን ጊዜ ተጠቅሞ። አጠቃቀሙን ያላወቀበት ሰዓት ግን ግራ በመጋባትና ምንም ነገር አቺቭ ሳያደርግ ይቀራል ብሎ አስረግጠው የሚናገር። አንዳንዴ ስራ መሰራቱ ላይ ብቻ ፎከስ ማድረግ የለብንም። ለምሳሌ ማክሰኞ መሰራት ያለበትን ስራ ሮብ መሰራቱ ያን ያህል ጥሩ ላይሆን ይችላል። መሰራት ያለበት ስራ በጊዜው ነው መሰራት ያለበት። ማክሰኞ መሰራት ያለበት ስራ ማክሰኞ ነው መሰራት ያለበት። ሮብ መሰራት ያለበት ነገር ሮብ ነው መሰራት ያለበት። ጊዜህን ማኔጅ ማድረግ ባለበት መልኩ ማኔጅ ማድረግ መቻል አለብን። አንዳንዴ ደግሞ ጊዜያችንን ማኔጅ ስናደርግ የምንሸወደው ነገር ምንድነው? የሆነ ነገር መስራት ካለብን ኦኬ ጊዜያችንን ማኔጅ እናደርጋለን እንልና የመጨረሻዎቹ ሽርፍራፊ ሰዓቶች ላይ ጊዜያችንን ለማኔጅ ለማድረግ ነገሮች ከረፈዱ በኋላ ልክ ጌም ኦቨር ልንባል ስንል የተወሰነ ደቂቃ ሲቀሩ በጣም ታይት ነውና እንለፋለን። ጊዜያችንን ማኔጅ ማድረግ ያለብን ገና ጨዋታው ሲጀመር ነው። ህይወትን ስንጀምረው ገና ከወጣትነት ጀምሮ ታይምህን ማኔጅ ማድረግ መቻል አለብን። ታይም ትልቅ አሴት ነው። አሴትህን በጣም ዌስት አታርገው ይላል። እማምንበትም ነገር ስለሆነ ኃይሌ ደግሞ በተደጋጋሚ እየተናገረ ይህንን ሐሳብ ሲገልጽ በጣም ደስ ያለኝና ኤቭሪባዲ ሁሉም ሰው ሊከተለው የሚገባ እውቀትና ሌሰን ነው። ፕሊዝ ጋይስ ታይማችንን ምን ላይ ዌስት እንደምናደርገው ምን
ላይ እያጠፋነው እንደሆነ እንወቅ። ሶስተኛው በጣም የምወድለት የኃይሌ ደስ ምንድነው ኔቨር ጊቭ አፕ፣ እኔ ጋር ተስፋ መቁረጥ የለም ነው። በቃ ኃይሌ ራሱ ተስፋ መቁረጥ አንደኛው ትልቁ የውጤታማነት ጠላት እንደሆነ ገብቶታል። በቃ በትናንሽ ነገሮች መርካትም በትናንሽ ነገሮች ተስፋ መቁረጥንም ከህይወታችን ልናስወጣው ይገባል። ተስፋ መቁረጥን ዴፊኒትሊ ተስፋ ልናስቆርጠው ይገባል ብሎ ነው ቃል በቃል የተናገረው። ይሄን ያህል ነው እርግጠኛ ሆኖ ኃይሌ የተናገረው ስለ ተስፋ መቁረጥ። ተስፋ የምትቆርጥ ከሆነ ብዙ ጊዜ የትም ቦታ ላይ ተስፋ የሚያስቆርጥ ነገር በጣም ከመጠን በላይ በዝቶ ታገኛለህ። ዛሬ ተስፋ ሳትቆርጥ ከሞከርክ ምናልባት ዛሬ ተስፋ ያስቆረጠ ነገር ነገ ላይኖር ይችላል፣ ነገ ሊቀል ይችላል። ስለዚህ ተስፋ መቁረጥን ጠላታችን ልናደርገው ይገባል ፕሊዝ እያለ ነው ሲናገር የነበረ። ተስፋ ከቆረጥክ በቃ ኦልሬዲ ተስፋ ቆርጠሃል። ምንም የተለየ ነገር የምታገኘው ነገር የለም። ተስፋ ማትቆርጥ አይነት ሰው ከሆንክ ግን ምናልባት የተሻለ ነገር ልታገኝ ትችላለህ። ጊዜ በኋላ ጥሩ ነገር ነው የሚፈጠረው። ስትሞክር የነበሩ ቻሌንጆች መንገድ ላይ ሲዘጉ የነበሩ ነገሮች ራሱ የመጥፋት ሁኔታቸው አንተም ጥንካሬ እየጨመርክ ነው የምትሄደው። ስለዚህ ተስፋ ቆራጭ መሆን የለብህም። ጠበቃውን፣ ኢንጂነር ሁን፣ ተማሪ ሁን፣ ሰራተኛ ሁን፣ አይ ዶንት ኬር። ማንም ሰው ግን በሚሄድበት ጆርኒ ተስፋ ሊቆርጥ ይችላል። ተስፋ የሚያስቆርጥ ነገር በተደጋጋሚ ይመጣል። ግን ተስፋ ከሚያስቆርጥ ነገር የበለጠ አሻግረ ማየት መቻል አለብህ። አሻግረ አይተ ተስፋ መቁረጥን ተስፋ ካላስቆረጥከው በእርግጠኝነት ሉዘር ሆነ ነው የምትቀረው። አራተኛው ኃይሌ ገብረስላሴ በጣም በተደጋጋሚ የሚናገረው ሌሰን ምንድነው? ደጋግመው መውደቅን መፍራት የለባችሁም። ደጋግመው መውደቅን ጓደኛችሁ ልታረጉት ይገባል። ወድቆ መነሳትን አይደለም ወጣት ሆነ አይደለም አድገህ ህፃን ልጆች ራሱ ወድቀው መነሳትን መልመድ መቻል አለብህ። መውደቅህን ልጠለው አይገባም። መለማመድ መቻል አለብህ። ምንጊዜም ሳትወድቅ ቆመ መራመድ አችልም፣ መንደርደር አችልም። እየሮጥክ መውደቅ የለብኝም ብለህ ራስህን ታይት አድርገህ የማይሆን አይነት መንገድ ውስጥ መግባት የለብህም። በማንኛውም የህይወት ጆርኒ ውስጥ መውደቅ ያለ ነገር ነው። ከዛ ይልቅ ግን መውደቅ እና መነሳትን መልመድ መቻል አለብህ። የሆነ ነገር ስትጀምር ጭንቀቱን፣ በራስ መወዛገቡን፣ ነገሮችን አለመሳካታቸውን፣ መሳሳትህን ልጠላው አይገባም። እንደውም ደጋግመህ በመነሳት መሞከርና መጠንከር አለብህ። ሁሉም ወጣት በራሱ መንገድ መውደቅ መነሳት አለበት። ውድቀትን ኢግኖር አታርገው። ውድቀት አንድ የሚያሳድግ ነገር ነው። ከውድቀት በኋላ ትጠነክራለህ። ከውድቀት በኋላ እየበረታ ትሄዳለህ። ከውድቀት በኋላ ምን እንደተሳሳትክ ታውቃለህ። ከውድቀት በኋላ በቀጣይ ያንን ነገር ብትሞክረው ምን መሳሳት እንደሌለብህ ታውቃለህ። ስለዚህ መውደቅ መነሳትን መልመድ አለብህ። ይሄ ቀጥታ ለወጣቶች ነው። ከዛ በተጨማሪ ደግሞ ኢቨን ወላጆች ልጆቻቸውን ሲያሳድጉ ወድቆ መነሳትን፣ በራሳቸው መቆመን፣ ሪስፖንሲቢሊቲ መውሰድን መማር መቻል አለባቸው ብሎ ነው በቀጥታ የሚናገረው ኃይሌ። እና እዚህ ላይ ምን የተማርኩት ነገር ምንድነው? ከዚህ በተጨማሪ ዲሲፕሊንድ መሆን አለበት። ዲሲፕሊን ሆነ ነው የምትወድቀው የምትነሳው። በዲሲፕሊን ውስጥ ነው ማንነትህን የምትገነባው። የምር ዛሬ ላይ የተሻለ ሰው መሆን ከፈለግ፣ የምር ትንሽ ነገር በህይወት ማሻሻል የምፈልግ ከሆነ መውደቅ መነሳት ላይ ዲሲፕሊን መሆን አለበት። በእርግጠኝነት መጀመሪያ ላይ የምትሞክራቸው 1 2 3 ነገሮች ከዛም በላይ ላይሳኩ ይችላሉ። አንተ ግን እነዛ ነገሮች አልተሳኩም ብለህ ወድቀ ለመቅረት ነው ሐሳቡ ወይስ ድጋሚ ለመሞከር ዝግጁ ነው? ያ ነው የሚያጠነክረ። አሁን ላይ ሲቹዌሽኖቹ በጣም ብዙ ነገር ኮምፎርታብል አድርገው ሊሆን ይችላል። መውደቅን ልትፈራ ትችላለህ። ስትወድቅ ከነበርክበት አቅም የበለጠ የሚያሳድግህና እውቀትን የሚያስጨብጥ ነገር። ስለዚህ ኤቭሪ ታይም አዲስ ነገር ስትሞክሩ ለመውደቅ መፍራት የለባችሁ። ኤቭሪቲንግ ፐርፌክት ሆነ መስራት አትችልም። አንድ ነገር አሳምረ መስራት አትችልም። ዴፊኒትሊ እኔ ይሄንን ዩቲዩብ ቻናል ስከፍት አሁን ላይ ቤስት ተናጋሪ ነኝ ማለት አልችልም፣ ግን ከዚህ የበለጠ ወርስት ነበር። ከዚህ የበለጠ ነበር። በጣም ካሜራ ፊት ማውራት በጣም ይከብደኝ ነበር። በሪፒቲሽን እየተሳሳትኩኝ ድጋሚ እየሞከርኩኝ ድጋሚ በሪፒቲሽን የሚመጣ ነገር ነው። አሁን ላይ ሞር ኦፍ ሳውራ ኮምፎርታብል ሆኛለሁ። ከዚህ በላይ መሻሻል ያለበት ነገር አለ አውቃለሁ። እና ግን በመውደቅና በመሞከሬ ነው አትሊስት ይሄንን ነገር ማሻሻል የቻልኩ። ስለዚህ በምንም አይነት ህይወት ፓዝ ላይ ማሻሻል የምፈልገው ነገር ይኖራል። ነገሮች ሁሌ በተመሳሳይ ፓዝ አይሄዱም። መቀየር ያለባቸው ነገሮች አሉ። የምትቀየረው ግን ዲሲፕሊንድ ሆነ ወድቀ ስትነሳ ነው። ውድቀትንና መነሳትን ኢግኖር አድርገህ
ወደ ጎን ጥለህ ምንም አቺቭ የምታደርገው ነገር የለም። እመነኝ። የፈለገ ጎበዝ ተማሪ ሁን፣ የፈለገ ጠንካራ ሰራተኛ፣ የፈለገ ነገሮች ላይ ፐርፌክት ለመሆን የምትዘጋጅ ሰው ሁን፣ የሆነ ታይም ላይ ነገሮች አንተ እንዳሰብካቸው አይሄዱም። ፌል የምታደርግበት ታይም አለ፣ የምትወድቅበት ታይም አለ። ትላልቅ አትሌቶች፣ ትላልቅ የእግር ኳስ ቡድኖች አንዳንዴ መጥፎ የሚባል ጨዋታ ይኖራቸዋል። ከዛ በኋላ ግን ሄደው አገግመው ምንድነው የተሳሳት ነው ብለው ከዛ ጨዋታ ያንን ጨዋታ አናላይዝ አድርገው ረጅም ሰዓት ቪዲዮ አይቶ ምን ብለው አሻሽለው ይመጣሉ። አትሌቶች ምንድነው ፐርፎርም የማያደርጉበት ቀን አለ። ሁሌ ሪካርድ አይበጥሱም፣ ግን ኤቭሪ ታይም ምንድነው ከዛሬ ስህተቴ መማር የሚለውን ነገር በተደጋጋሚ ቀን በቀን ዲሲፕሊን ሆነው ፐርሰናሊቲያቸው ማድረግ ስለቻሉ ነው እዚህ ቦታ እኛውን ቆመን የምናጨበጭብላቸው። ያንን ፐርሰናሊቲ ለራስ ቢውልድ ማድረግ ሰው እንዲያጨበጭብልህ አይደለም፣ ለራስ እንኳን ኦኬ ይሄንን ነገር ወድቄ ነበር ግን አሻሻልኩት ማለቱ ራሱ ደስ አይልም። እዚህ ነገር ላይ እኮ ሲጀምር አልችልም ነበር፣ አሁን ግን እየወደኩ እየተሳሳትኩ ደጋግሜ በመሞከሬ በጣም አቺቭ ማድረግ ችያለሁ ማለቱ ደስ አይልም። ኃይሌ የስኬት ሚስጥር የለውም ይላል። ሚስጥር ቢሆን ኖሮ እንደዚህ በጣም ብዙ ሰው ሰክሰስፉል አይሆንም ነበር። ሚስጥር ማለት የሚደበቅ አንድና ሁለት ሰው የሚያውቀው ነው። ስኬት ደግሞ እንደዚህ አይነት ነገር አይደለም። ሌላ ሰው ማድረግ የማይፈልገውን ነገር በእርግጠኝነት ማድረግ የምችል አይነት ሰው ስኬታማ የማትሆንበት ምንም አይነት ሪዝን የለም። ኃይሌ ገብረስላሴ በጣም ትልቅ ሊያስተምር የሚችል ሰው ነው። ስፔሻሊ ወጣቶች ሆነን የሆነ ነገር ላይ የገባን ከሆነ እነዚህ ሌሰኖች ብቻ ይዘን በመግባት በእርግጠኝነት እንደ ጋይድ ላይ ብንከተላቸው የምናስብበት ቦታ መድረስ እንችላለን። ኃይሌ አሁን ለምሳሌ ቢዝነስ ላይ ብዙ ስትራግሎች እንዳሉት፣ ብዙ የማይመች ነገሮች እንዳሉት ብዙ ጊዜ ያወራል። ነገር ግን እሱ አላቋረጥም። ቁጭ ብሎ መኖር ይችላል። ቢዝነሶቹን ሸትዶን አድርጎ ለጀነሬሽን የሚበቃ ሀብት አለው። ግን አንድ ነገር ላይ ጎበዝ ለመሆን መውደቅ፣ መነሳት፣ ቻሌንጅ እና ስትራግል እንዳለው ስለተረዳ ደጋግሞ ኮምፈርተብል ያልሆነበትን ነገር ደጋግሞ ያደርገዋል። ዛትስ ዋይ አሁን ላይ እኛ የምናደንቀው አትሌትም የቢዝነስ ሰው ሊሆን የቻለው አዲስ ነገር ሞክሯል። የሞከራቸው ነገሮች ሁሉም ነገር ኃይሌ በነገራችን ላይ ሁሉም የሞከራቸው ነገሮች ሰክሰስፉል ናቸው ማለት አይደለም። የሆነ አልጋ ባልጋ የሆነ መንገድ ነው የመጣው ማለት አይደለም። ብዙ ጊዜ ወድቋል፣ ተነስቷል፣ ታይሙ ማኔጅ አድርጓል። ብዙ ነገሮች ላይ ያለፈበትን ፓስ ግን በእንደዚህ አይነት ሌሰን ለኛ እያካፈል ነው። ብልጥ ከሆንን ኃይሌን አክብረ ነው እሱ የሄደበትን መንገድ እንከተላለን። ኦር ያስተማረንን ነገር ይሄ ነገር እኮ አሪፍ ነው፣ ይሄን ነገር መከተል አለብኝ፣ ይጠቅመኛል ብለን እንማራለን። እኛ ግን ቸልተኞች ከሆነ ኦኬ አንድ ጊዜ እንሰማለን ሊሆን ይችላል ብለን እናልፈዋለን። ምርጫው የኛ ነው። እርግጠኝነት ግን እነዚህን ፕሪንሲፕሎች ብትከተሏቸው 100% እርግጠኛ ሆኜ ልንገራችሁ አሪፍ ቦታ ትደርሳላችሁ፣ ወይም ደግሞ የተሻለ ላይፍ ስታተስ ይኖራችኋል። ጋይስ እነዚህን ነገሮች ብትሞክሯቸው አይ ስትሮንግሊ ሰጀስት። ከዚህ በፊት ደግሞ ህይወት ኮርኩማ የምታስተምረን ሌሰኖች የሚያሳይ ቪዲዮ ሰርችላችኋለሁ። ገብታችሁ ቼክ ማድረግ ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ይሄንን ግሩም የሆነ ቤተሰብ ሰብስክራይብ አድርጎ በመቀላቀል እንደዚህ ጠቃሚ መረጃ ራሳችሁን በመመገብ ራሳችሁን ማሳደግ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።